ቀጥሉ። እንደገና አሳይመንት ይዛችሁ ትሄዳላችሁ። ሁለተኛ ሚክያስ 7 ሚክያስ 7 ሚክያስ አይደለም ሚክያስ ያዙ። ሚክያስ 7 ከቁጥር 2 ደግ ሰው ከምድር ጠፍቷል፣ በሰው መካከል ቅን የለም። ያዙ። ቦታው አውጥታችሁ ያዙ። አወጣችሁ። ያለ ስህተት ነው የሚሄደው። ተሳስታ ትሄዳለች እንዳትሉ አውጡና እዩ። መባላችሁን አንብቡ። ደግ ሰው ከምድር ጠፍቷል፣ በሰው መካከል ቅን የለም። ሁሉ ደምን ለማፍሰስ ያድባል፣ ወንድሙን በመረብ ለመያዝ ይከታተላል። እጆቻቸው ለክፋት ያነሳሉ፣ ፈራጅ ጉቦን ይፈልጋል። ትልቅ ሰው እንደ ነፍሱ ምኞት ይናገራል፣ እንዲሁ ክፋት ይጎነጎናል። ከነሱ ሁሉ የተሻለ እንደ አሜኬላ ነው፣ ከሱም የተሻለ እንደ ኩርንችት ነው። ጠባቂ የሚጎበኝበት ጊዜ ደርሷልና አሁን ይሸበራሉ። ወደዚያ ዳምጡ። ስህተት አለኝ ያነበባችሁ አይደለም እንዴ? ስህተት አለብኝ። የመጨረሻ ዘመን ነው። እኔ ልንገራችሁ ነው። የጌታ ከሁሉ የተሻለ እንደ አሜኬላ ነው፣ ከሱም የተሻለ እንደ ኩርንችት ነው ይልና ይሄን በሁለተኛ ሊፈታም ይችላል። ለእናንተ የሚመች አማርኛ ስለሆነ ነው። እኔ ሊመጣ ስላለ ሁሉ ይሸበራል ይልና ምን ይላል? ባልንጀራ አትመን ያዷ ወዳጅም አትታመን። የፊት ደጃፍ በብብት ከሚተኛው ተጠበቅ። ወንድ ልጅ አባቱን ይንቃል፣ ሴት ልጅ እናቱ ላይ ትነሳለች። ምሪቲቱ በአማቷ ላይ ትነሳለች። የሰው ጠላት የቤት ሰው ነው። በላይ ምን አለ? ደግ ሰው ከምድር ጠፍቷል። ይህቺ ዓመት ናት። ሌላ አለ ይችናት። ተባርኩ። ያዙ ብቻችሁ ሆናችሁ አንብቡ። መጨረሻ ዘመን ላይ ቆማችሁታል። እኔ ልመጣ ነኝ። ሰው ሁሉ ጀዝቧል። እንቅልፍ እንዳትሰንፉ ተነስታችሁ ጸልዩ የሚለው ትእዛዝ መጥቷል። እኔ ከራሴ የሚናገረው አንድ ነገር የለም። ወንጌልም ተምሬያለሁ፣ የኛውም ተምሬያለሁ። አይ ቲች ዩ በእንግሊሽ ላንጉጅ